አንቶኒ ጎርደን here we go ኢንዞ ፈርናንዴዝ እና ቼልሲ ክብረወሰን የሆነ ገንዘብ ጠይቀዋል ተብሏል። ላሚን ያማል ፎሎ ያደርጋችሁ እስከመጨረሻው ድረስ ተከታተሉኝ። የኒውካስል ዩናይትድ እንግሊዛዊውን የአጥቂ መስመር ተጫዋች ሆነው አንቶኒ ጎርደን ወደ ባርሴሎና ለማምራት ክለቦቹና ተጫዋቾቹ ከስምምነት ላይ መድረሳቸው ሲነገር ፋብሪዚዮ ሮማኖ እንደዘገበው ከሆነ ዝውውሩ ባርሴሎና ከ70-80 ሚሊዮን ዩሮ እንደሚያወጣበት ተረጋግጧል ተብሏል። ይህ ዝውውር በክረምቱ የመጀመሪያ ፈራሚ እንዲሆን አድርጎታል ተብሏል። ከ10 ስንት ይገባዋል? ኮሜንት ላይ ሀሳባችሁን አጋሩኝ። እንዲሁም በሌላ በኩል ቼልሲ ለኢንዞ ፈርናንዴዝ የዝውውር ጥያቄ 138 ዩሮ እንደሚፈልግ ተነግሯል። ማንቸስተር ሲቲ እና ሪያል ማድሪድ ልጁ ላይ ፍላጎት ቢኖራቸውም ሪያል ማድሪድ ልጁን የማሸነፍ ዕድል ቢኖረውም ይህንን ገንዘብ ይከፍል ይሆን? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ስፓናር ደ ባርሴሎና ኮሎም ላሚን ያማል ናዝራዊ ደግሞ ሙሉ ለሙሉ ከጉዳቱ እንዳገገመ ተነግሯል። 15 ቀናት የቀረው የዓለም ዋንጫ ለስፔን ብሔራዊ ቡድን ጥሪ ከደረገለት በኋላ እጅግ በርትቶ ሲሰራ እንደነበር ሲነገር አሁን ደግሞ ከጉዳቱ አገግሞ ልምምድ መስራቱ ለስፔን ብሔራዊ ቡድን እጅግ አስደሳች ዜና መሆኑ ተሰምቷል። ኢትዮሬ ኮንፎርሜሽን ኮፕ ሊንክ ውስጥ ገርጋችሁ ፈጣንና አዲስ የእግር ኳስ መረጃዎችን ማግኘት ትችላላችሁ።